ጀመርኩ በኋላ ጥቂት እንደቆየው ይልፈሰፈሳል እንደገና አነሳስቼ እቀጥላለሁ ብዙ ጊዜ ሳላፈስ አቆማለሁ ምን ላድርግ ኦኬ አንድ ወንድ ካፈሰሰ በኋላ ማለት ነው የብልቱ መልፈስፈስ ኖርማል የሆነ ነገር ነው ግን ከማፍሰሳችሁ በፊት የብልት አለመቆም ችግር ካለባችሁ በመጀመሪያ ምን አይነት የብልት አለመቆም ችግር አለባችሁ የሚለው ነገር ነው ማወቅ ያለባችሁ በመጀመሪያ ደረጃ ግንኙነት ልክ ስትጀምሩ ጭራሽ አይቆምም ነው ወይስ ይቆማል ግን ጥንካሬ የለውም ነው ወይስ ጥንካሬ አለው ግን የሴት ልጅ ብልት ልገባ ስል የመልፈስፈስ ነገር ያመጣል ወይም የሴት ልጅ ብልት ከገባ በኋላ ትንሽ ተንቀሳቅሼ እኔ ሳልጨርስ የብልት መልፈስፈስ ይመጣል የሚባለው ነው ሶ እነዚህ ካራቱ አንዱ ነገር ካላችሁና ጧት ደግሞ ይቆማል ወይም አይቆምም የሚባለው ነገር ካወራን በኋላ ስነልቦናዊ ወይም አካላዊ የሆኑ ነገሮች ከመሰሉን ማለት ነው ደም ስር ላይ ነርቭ ላይ ሆርሞን ላይ ያላችሁን ችግሮች እንዳግባብነታቸው መርምረን ህክምና እንሰጣችኋለን ማለት ነው በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሬ ሁሉ ጊዜ ክፍት ነው